እና ዛሬ የተመዘገበው ሙሉ በሙሉ 4 ክፍለ ጦር በመደምሰሳችን ሙሉ ፍጻሜያቸው የሚያረጋግጥ ትልቅ የድል ብስራት ነው። መጨረሻ ልንለው ምንችል ቢኖር ትግራይ አሁንም ቢሆን የጠላቶቻችን መቀበሪያ እንጂ መፈንጫ ስላልሆነች ሁላችንም ባገኘነው አጋጣሚ የህዝባዊ ጦርነት የሚጠይቀው ሁሉ በመክፈል እያንዳንዱ መውጫቸው በር እያንዳንዱ ኮረብታ ሊያመልጡት የሚችል እያንዳንዱ ሊሾልክበት የሚችል ሁሉ በመዝጋት የተገለጹ አካባቢ ህዝባዊ ሚሊሻዎች በአጠቃላይ ህዝባችን በሮችን በመዝጋት የጠላቶቻችን መቀበሪያ እንዲሆን አበክረን መስራትና ከህዝባዊ ሰራዊታችን ከትግራይ መከላከያ ኃይል ጎን በመሰለፍ ጠላቶቻችን ሙሉ በሙሉ ቀብረን ያሰቡት እንዳይሳካ ትግራይ አሁንም ደምቃ እንድትታይ የበኩላችንን ሚና መጫወት አለብን የሚል ሐሳብ አለኝ። የኤርትራ መከላከያ ሰራዊትም እግረ መንገዱ በማይጠቅማችሁ ለኤርትራ ህዝብ እርባና በሌለው ነገር ህይወታችሁ በበረሃ ከሚቀር ወንድማችሁ ለሆነ ህዝባዊ ሰራዊትና ወንድማችሁ ለሆነ ለትግራይ ህዝብ እጃችሁ በመስጠት ከዚህ ነገር እንድትታቀውና በማይወክላችሁ ጦርኖች ህይወታችሁ ከሚያልፍ ከኛ ጎን ተሰልፋችሁ ከትግራይ ህዝብ ጋር ተሰልፋችሁ ህይወታችሁ እንድታድኑ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አሁንም ቢሆን ትግራይ የጠላቶቻችን መቀበሪያ እንጂ የጠላቶቻችን መፈንጫ አይደለችም። ለጥቂት አምባገነን ለሁለቱ አምባገነኖች ሲባል ህዝብ መሞት የለበትም፣ ማለቅ የለበትም። እጃችሁ በሰላም ስጡ። እጃችሁ በሰላም ለሰጣችሁ ደግሞ የትግራይ ህዝብ ተንከባክቦ ይሸኛችኋል። አሁንም ቢሆን ድል የትግራይ ነው፣ እናሸንፋለን። ስገፊ ክንደይ ዘይተጓዓዘ ንፋስ ትብርትዕ መስመር ተሓዘ ድኻምን ትብርትዕ ሓቦና ሰነቐ ዓቐብ ክልክሉ ክንደይ ዘይዘለቐ ህይወት ተጋንፎ ዝገበርናሉ ሕድ ተሰኪምና ድድካስሃልዩ ንሕና ማተጋኑ ዝገበርናሉ ሕድ ተቐቢልካ ድድካስሃልዩ يا مسعد